እዚህ ጋር እህቴ መኪና እየነዳች ነው፣ እየወጣን ነው። ከዛ የመኪና መንገዱን አዲሱን አስፋልት አትረግጡም መኪናችሁ አታምርም ተብለን ጥጋ ጥጉን እየሄድን ነው። ጥጋ ጥጉ ላይ መኪኖች ተቃቅፈው ቆመዋል። አንዳንዶቹ ሳር በቅሎባቸዋል። ያኮረፉ መኪኖችም አሉ። አዲስ አበባ የናፈቃችሁ ሰዎች ዛሬ የአዲስ አበባን ቅንጡ ጌጠኛ ያጌጡ መንገዶችና ጎዳናዎች ላሳያችሁ ነው። ተከተሉ። አዳዲስ መኪና የሌላችሁ ሰዎች ባሮጌ መኪናችሁ ከኛን ከኋላ ተከተሉን። ላንሸራሽራችሁ ዛሬ ወስኛለሁ እና እዚህ አካባቢ ላውንድሪ ምናምን ይሰራል። እዚህ ጋር ልብስ ማጠቢያ ሰፈር ነው። ይሄ ማለት የቦሌ ቅንጡ መንገድ 10 ሜትር ገባ ብሎ ነው ይሄ ነገር ያለው። ከዛ በኋላ ይህንን ሁሉ ውጣ ውረድ ተሻግረን ሄደን ወደ አያታችን ቤት ሄደን እንደገና ደግሞ ስንመለስ ሌላም ቦታ ቀርጬላችኋለሁ። በጣም የሚያማምሩ ቅንጡ መንገዶቻችንን ላሳያችሁ ብዬ ነው። እንግዲህ መኪኖች ራሳችሁን ካልጠበቃችሁ አስፋልቱን እንዳትረግጡ። ያኮረፉ መኪኖች አሉ፣ የሚበሳጩ መኪኖች አሉ፣ ጭስ የሚያወጡ አቧራ የሚተፉ መኪኖች አሉ። አቧራችን እየጠጣን እየተጎነጨን በአዲስ አበባ ጎዳናዎች ላይ ግን ይሄ የምታዩት አቧራ ምናምን በሙሉ ልክ ማታ ሲሆን መብራት ሽብረቅ ይልበታል። መብራት ተጠምጥሞበታል፣ አንገቱ ድረስ ተጠምጥሞበታል። ስጋ ቤት ነው፣ አጃዛ ቤት ነው የሚመስለው። በቃ አጃዛ ቤት ነው የሚመስለው። በጣም ሽብረቅርቅ ይላል ማታ። እንደዚህ እንደምታዩት እንዳይመስላችሁ፣ አበባ ነው የሚመስለው፣ ትርንጎ። ከዛ ደግሞ አያታችን ቤት ሄደን ወደ ሽሮ ሜዳ አካባቢ ሄደን ይሄ ደግሞ ሽሮ ሜዳ አካባቢ ነው። አቧራችንን በደንብ አድርገን እየጠጣን እየተጎነጨን በአዲስ አበባ ጎዳናዎች ላይ ሽርብትን እያልን ነው። መኪናውን ዘግተነውም አቧራችንን እየጠጣን ነው። ይህን ይመስላል እንግዲህ። ሰው ተባሯል። መንገድ ላይ ምንም ነገር የለም። መኪኖችም እንግዲህ ገላችሁን ካልታጠባችሁ አስፋልቱን እንዳትነኩ ተብለው ምናምን ጥጉን ነው መሄድ የጀመሩት። እንግዲህ አሮጌ መኪና ያላችሁ ተከተሉን ከኋላ። ይህን ይመስላል መንገዱ። ይሄ ከሽሮ ሜዳ 6 ኪሎ በአሜሪካ ኤምባሲ አድርገው ወደ ታች እየሄድን ነው። አሁን ይሄንን እንግዲህ በአዲስ አበባ ለናፈቃችሁ ሰዎች መንገዱ ይሄን ይመስላል። ታክሲዎች ራሱ በጣም አኩርፈዋል ነገር። እኔ እንግዲህ ሰው በምን እንደሚመላለስ አይገባኝም። ሰው ግን በጣም ይርመሰመሳል። አዘና ብሎ ምናምን መንገድ ያቋርጣል። ዜብራ የለም፣ ቀጭኔ የለም፣ ዝም ብሎ ያቋርጣሉ። ከዛ በኋላ አቧራችን እየተጎነጨን ወደ 6 ኪሎ ነው። ይሄ የ6 ኪሎ መንገድ ነው። በቃ በዘፈቀደ በእንትንም አለ፣ ስኩተር ነገርም አለ፣ መኪና አለ፣ እግረኛ አለ። አብረን ተደጋግፈን ተዋደን ተከባብረን የምንሄደው። እዚህ ጋር ደግሞ ትንሽዬ ማኒከን ነገር አጋድሞ ይዟታል ሰውየው። በጣም ነው የሚያስቀው። ይሄ በጣም ደስ የሚል ነገር ነው። እዚህ ጋር ደግሞ የሆነ የኤሌክትሪክ ነገር ባስ ነገር አለ። ህዝቦች ታትረው እንግዲህ ዛፍ እየተከሉልን ነው። ዛፎቹ እንዲተነፍሱ ተብሎ ዛፎቹ መተንፈሻ አጥተዋል። እንግዲህ እዚህ ጋር ደግሞ የሽሮ ሜዳ አካባቢ የሀገር ልብስ የአማራ ቀሚስ ሸማ የሚሸጥባቸው መንደሮች ናቸው። እዚህ ውስጥ እንግዲህ ለሁለት ቀን አንድ የአማራ ሸማ እዚህ ጋር ከተሰቀለ አቧራውን ጠጥቶ ተጎንጭቶ እንግዲህ ሌላ ነገር ይመስላል። ይሄ 6 ኪሎ ነው። 6 ኪሎ ገነተ ልዑል ቤተ መንግስት ይህን ይመስላል። እየወረድን ነው። አደባባዩ ጋር ደረስን። ተከተሉኝ እየጠጣችሁ አብረን እየጠጣን አቧራ። ታክሲዎቹ በዚህ ጋር እንዳታልፉ ተብለዋል መሰለኝ። ታክሲ የሚባል ነገር የለም አዲስ አበባ ውስጥ። ይህ 6 ኪሎ መንገድ ነው። መሀል አደባባይ ላይ ዘና ብሎ ቦርሳውን ይዞ ምናምን ጎርደድ ይላል ጋሼ። እዚህ ጋር መብራት ቅድሚያ ያበራ ቀድሞ ምናምን ብሎ ነገር የለም። እዚህ ጋር የቀዳማዊ ኃይለ ሥላሴ አርማ ያለበት ግቢ ይታየኛል። የ6 ኪሎ ብራንች ይመስለኛል። አይዶን ነው እንደሆነ አላወቅኩም። ከዛ እየተጓዝን እዚህ ጋር ደረስን። አንበሳ አናቱ ላይ ይታያል።
4 ኪሎ ደርሰናል። 4 ኪሎ ጋር ታክሲ ማለፍ አይቻልም። በዚህ ጋር ወደ ስላሴ ማለፍ አይቻልም። ታክሲዎቹ ተዋረዋል። ስለዚህ እኛ በመኪና ወደዛኛው ወደ ድሮ የነበረው የህፃናትና ወጣቶች ቲያትር በኩል እየሄድን ነው። መብራቶች ቦግ 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 ይላሉ በየቦታው። ስጋ ቤት ነው የሚመስለው። እንትን አጁዛ ቤት ነው የሚባለው። አጁዛ ቤት ይመስላል በነገራችን ላይ በማታ በቃ መብራት ነፍ ነው። ቤት ውስጥ መብራት የለም። ውጪ መብራት አለ። መኪኖች እንግዲህ ህጉን ባላውቅም እንዴት እንደሚዘዋወሩ እንግዲህ እያቸው። ይሄ ደግሞ ድሮ ምልክታችን አንበሳ ነበር። አሁን ደግሞ የሆነ ሸለምጥማጥ ሆኗል። ከዛ መብራቱን እዚህ ጋር እንግዲህ ማርያም እያሉ ማለፍ ነው። ጸሎት እየጸለዩ ማለፍ ነው። ከዛ የሆነ ቦታ ላይ ሆኖ በጥይት ጧ ያደርግና መኪና መንገድ ያዝ ምናምን የሚል ጠባቂ ሊኖር ይችላል። ዘበኛ ነገር ያው። ከዛ እዚህ ጋር ደግሞ በቃ መንገዱ ክፍት ነው። እዚህ ጋር ትንሽ በጣም ጠን ብለን ሹልክ ብለን ለመውጣት ፈለግን። ከባድ ነው ቢሆንም እንዴትም ብለን ወጥተናል። ከዚህ አካባቢ ላይፍ የለውም፣ መብራት ብቻ ነው። ከዛም በቃ እዚህ ጋር ደግሞ ደረስን። 4 ኪሎ አካባቢ ነው ይሄ። ወደ ኢዮቤልዩ ቀዳማዊ ኃይለ ሥላሴ ቤተ መንግስት የሚወስደው መንገድ ነው ይሄ። ከዛ ደግሞ እንደገና እዚህ ጋር ባጭሩ በቃ አቧራችን ተጎንጭተን ሰፈራችን እየደረስን ነው። ከአያታችን ቤት